ሰላም እንዴት ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ማሳያችሁ ሶስት ነገር ይዤላችሁ መጥቻለሁ። ሁለት ኮንዲሽነር፣ አንድ ክሬም። ኮንዲሽነር ሳይሆን እኔ ኮንዲሽነር ተጠቃሚ አይደለሁም። ምክንያቱም ፀጉሬ ለስላሳ ስለሆነ በሻምፖ ብቻ ማበጠር እችላለሁ። አብዛኛው ጊዜ ኮንዲሽነር የምንጠቀመው ወይ ፀጉራችን እንዲፍታታና ወይም ደግሞ ፀጉራችን እንዲፈረዝ ነው አይደለ? ፀጉራችሁ ለስላሳ የሆነ ሴቶች ኮንዲሽነር ባትጠቀሙ እላለሁኝ። እኔ ለምን ኮንዲሽነር ምንም ጥቅም የለውም ፀጉር ከማፍታታት እና ከመፈረዝ ውጭ ማለት ነው። ፀጉራችን ላይ ኬሚካል ባናበዛ ጥሩ ነው እላለሁኝ። በኮንዲሽነር ብቻ የሚፈረዝ ፀጉር አለ። እኔ ኮንዲሽነር አልጠቀምም። ምክንያቱም ኮንዲሽነር ያለ ሻምፖ ቆሻሻ አያስለቅቅም እና ያው ሻምፖ ኮንዲሽነር ስትጠቀሙ ያው ፀጉራችሁ ከርዳታ የሆነ ሴቶች ስለማይበጠርላችሁ ስለሚያማችሁ ኮንዲሽነር ልትጠቀሙ ትችላላችሁ። ግን እኔ ብዙም ኮንዲሽነር ተጠቃሚ አይደለሁም፣ አልጠቀምም። ዛሬ የማሳያችሁ የምጠቀማቸው ሁለት ሻምፑ እና አንድ ክሬም። ባለፈ የሆነ ቅባት አሳይቻችሁ ነበረ። እሱም ዶክተር ሚራክል እና ፓይስትራ ተሰርተን ፀጉራችንን ሻይን እንዲያደርግ የምንጠቀመው ይሄ ስፕሬይ ማለት ነው። ይሄ ስንሰራ ብቻ ነው፣ ለቅባትነት አንጠቀመውም ምናምን ብላችሁ ነበረ ባለፈው ማለት ነው። እኔ ደግሞ ይሄ በጣም ጥቅም አግኝቼበታለሁ፣ ተጠቀሙ። እኔም እንደናንተ ፓይስትራ ስንሰራ የምንጠቀመው ሻይን እንዲያደርግልን ይመስለኝ ነበረ፣ ግን አይደለም። ይሄን ከተጠቀምኩት በኋላ ነው ፀጉሬ በጣም እየበዛ ማለት ፋፋ ፀጉሬ እና እዚህ ጋር አሁን ቤቢ ሄር ነበረ፣ እሱ እያደገ መጣ። የምሬ ነው የምላችሁ። አሁን ዛሬ ታጥቤዋለሁ ፀጉሬን ማለት ነው። አሁን ማለት ነው ይሄንን የተጠቀምኩት። አሁን ታጥቤ ይሄንን የተጠቀምኩት። ይሄን ደግሞ ፎቶ አይታይም ነበረ። አጠቃቀሙት እንዴት ነው? ፀጉራችን ነው ወይስ ቆዳችን ነው ብላችሁ ነበረ። እንዴት ነው ቅባት ቆዳችን ነው እንጂ የምንቀባው ፀጉራችን ነው እንዴ? ማለት እንደዚህ ጫፉን አይደለም የምንቀባው፣ ውስጡ ነው። እኔ አሁን ይሄንን የምጠቀመው ላሳያችሁ። ቅባት መጠቀም አልፈልግም ነበረ። አሁን ስለታጠብኩት ይኸውላችሁ እንደዚህ እኔ የምጠቀመው እንደዚህ ውስጡን እንደዚህ እያካፈላችሁ ውስጡን እንደዚህ ከዛ በኋላ ውስጡን ቀብታችሁ ከጨረሳችሁ በኋላ ጭንቅላታችሁን ማሳጅ ታደርጉታላችሁ ማለት ነው። እንደዚህ ማሳጅ ታደርጉና ከፈለጋችሁ ፀጉራችሁን 3 ቦታ መስራት ትችላላችሁ። ይሄን ከተቀባችሁ በኋላ 3 ቦታ ሰርታችሁ መተኛት ትችላላችሁ። ራሱ ቅዝቅዝ ይላል ስትጠቀሙት ማለት ነው። ጭንቅላታችሁ ቅዝቅዝ ይላል። ልክ እንደዚህ ፀጉራችሁን ማሳጅ ካደረጋችሁ በኋላ ለአንድ ለ5 ደቂቃ እንደዚህ ማሳጅ ውስጡን እየተቀባችሁት ማለት ነው። በጣም ደስ ይላል። ፎቶ ባለፈ አይታይም ብላችሁ ነበር። ፎቶን አስቀምጥላችኋለሁ። ፀጉራችሁ የሆነ ነገር ስትጀምሩ ባለፈ እንደተናገርኩት ጫፍ ነው እየቆረጣችሁት። አሁን የኔ ፀጉር ጫፍ ተቆርጧል። ምክንያቱም ለውጡን አታዩትም። ጫፍ ሲቆረጥ ፀጉር ያድጋል እና ደግሞ ፀጉራችሁን በየ3 ቀኑ ብትታጠቡት አሪፍ ነው፣ ያሳድጋል። እኔ እንደዛ ነው የምጠቀመው። ያው ውሃ ፀጉር ይጨርሳል ይባላል፣ ግን ያሳድጋል። ይሄንን ይመስላል አጠቃቀሙን ሳሳያችሁ ማለት ነው። ሌላ ደግሞ አንድ ማሳያችሁ ክሬም አለ። ይሄ ክሬም ብዙ ጊዜ ታውቁታላችሁ፣ የትም ታገኙታላችሁ። በተለይ ውጭ ያላችሁ ሰዎች የሀበሻ ሱቅ ላይ ታገኙታላችሁ። ካሮት ክሬም ማለት ነው። ይሄ ደግሞ ምን ጉዳት አለው መሰላችሁ? ይሄን ከተጠቀማችሁ በኋላ
በተቀባን በሶስተኛ ቀኑ ወይ ደግሞ በአራተኛው ቀን ፀጉራችን እንደ ፎረፎር ነገር ይፈጥራል ማለት ቆዳችን እንደው ነጭ ያደርጋል። ብቻ እንደዚህ አይነት ነገር ፈጥሮብኝ ነበረ። ግን እንደዛም ሆኖ በጣም ምርጥ ቅባት ነው። ፀጉራችን የሚነቃቀል ከሆነ ሳስቶብና ምን ከሆነ ይመልሳል። ይሄም ማለት ነው እና ተጠቀሙት። ይሄ አንደኛው ክሬም ይሄ ነው ሁሌ የምወደው። እንደውም በዚህ ብላችሁ ከሆነ ከዚህ በፊትም ሰርቼላችሁ ነበረ ዩቱብ ከማቆሜ በፊት። አሁን እንደ አዲስ ነው የጀመርኩት። ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄንን ተጠቀሙት፣ ምርጥ ክሬም ነው። ሲቀጥል ደግሞ የምጠቀመው ሻምፖ የኦሊቬራ እኛ ጋር ሬት ነው። ይሄ ራሱ ፀጉራችሁ ከርዳዳ የሆነ ሴቶች ይሄን ስትጠቀሙ ሻምፖ ራሱ ማለት ምርጥ ሻምፖ ነው። ኮንዲሽነር አያስፈልጋችሁም። እርግጠኛ ነኝ ራሱ ለስላሳ ስለሚያደርግ ማለት ነው። ያለ ኮንዲሽነር ማበጠር ትችላላችሁ። ይሄ ምርጥ ሻምፖ ነው። ተጠቀሙት። ይታያል። ሁለተኛው ደግሞ ቫቲካ ይሄ ራሱ ምርጥ ሻምፖ ነው። እንዴት ነው አብዛኛው ጊዜ ፀጉራችን ስንታጠበው ይወጣል አይደለ? ብዙ ይወጣል። ይሄ ግን እንትን አይደለም። ፀጉራችን ስንታጠብ አይነቃቅልም። ይሄን ተጠቀሙ። ግን የበለጠ በእውነት የበለጠ ግን ይሄን ብትጠቀሙ በጣም አሪፍ ነው። ፀጉሬን ይሁን እንግዲህ በጣም እየሳሳ ነበር። ይሄን ፀጉሬን ሰዓት ላይ አሪፍ እየሆነልኝ ነው። ወዝ ይሰጣል። እንደገና ብቻ ደስ ይላል። ሽታው ደስ ይላል። ተቀብታችሁ ብትተኙት ራስ አያበላሽም። እሱ እንደናንተ ምርጫ ነውና እኔ ተናግሬያለሁ። የምጠቀም ያው ንገሪኝ ስለምትሉ አንዳንድ ኮሜንት ላይ ቲክቶክ ላይ የማያለሁ ይሄን ይመስላል የምጠቀማቸው። ሌላ ደግሞ አለ ያው እኔ ብዙ ጊዜ እቀያየራለሁ ስላችሁ መሞከር ደስ ይለኛል። በአንድ ሻምፖ ብዙ አልቆይም፣ በአንድ ቅባት ብዙ አልቆይም። ያው ሁሉም ውስጡ ያለው ቫይታሚን ስለሚለያይ አንድ ቫይታሚን አለ ደግሞ እሱን አሳያችኋለሁ። በቃ የዛሬ ሻምፖዎቼ እነዚህ ይመስላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ብዙ ነገሮች እሰራለሁ። ከሞላ አልጠፋም። ከጓደኞቼ ጋር በመሆን ፕራንክ፣ አዝናኝ ነገሮች፣ ቀልዶች ምናምን ነገሮች እንሰራለን። እናንተ ደግሞ ሰብስክራይብ በማድረግ ድጋፋችሁ አይለየን እላለሁ። ራሄል ሾው ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ ለእናንተ እንደዚህ ምርጥ ነገር ሳሳይ እናንተ ደግሞ እየገባችሁ ሰብስክራይብ